السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ما بعد. السلام عليكم ورحمة الله وبركاته. يا أيها المؤمنون إن شاء الله تعالى ትንሽ እንደ ሙሐደራ በለው ሙሉ ሙሐደራ ባይሆንም ሙሐደራ እናደርጋለን ብለን ሳምንት ተቀጣጥረናል። ሳምንቱም አልፎ ሁለተኛው ሳምንት ገብተናል። ኢንሻአላሁ ተዓላ ድሬዳዋ አዲስ አበባ ውስጥ ስንዘዋወር ብዙ ክስተቶችን አይተናል። ለዚህ ሙሐደራ ይጠቅማል ብለን የምንለው በተለይ ወጣቱ በወጣትነት ዘመኑ ምን መስራት አለበት፣ እንዴት ራሱን ህይወቱን መምራት እንዳለበት፣ እንዴት ለወላጁ ለእናት ለአባቱ ለአክስቱ ለአጎቱ ለእህቱ ለወንድሙ ጥሩ ምሳሌ ሆኖ እንዴት ህይወት መምራት እንደሚችል፣ እንዴት ሪስፖንሲቢሊቲ የተረከበ እንደሆን የዲን የሀገር የህዝብ እንዴት ኃላፊነቱን መወጣት እንዳለበት ጥቂት አንቀጾችን በመጠቀም እናብራራለን ኢንሻአላሁ ተዓላ። ቀሪው ደግሞ ሙሉ ኪታብ እናንተ ጋር ስላለ ምንም ችግር የለም። በዚህ ላይ በእድሜ የገፋችሁ የኔ ቢጤዎች ሙሐደራው አይመለከትም ማለት አይደለም፣ እናንተንም ይመለከታል። ልጆቻችንን እንዴት እናሳድግ፣ ልጆቻችንን እንዴት እናሳድግ፣ እኛ አባቶች ከሆነ እናቶች፣ ታላቅ እህቶች፣ ታላቅ ወንድም ታናናሾቻችንን እንዴት እናሳድግ፣ በምን አይነት ሁኔታ ቁርአን እኛ ጋር ስላለ ስለ ልጆች ተርቢያ መቼም ብዙን ጊዜ ለማን ነው የሚነገረው? ለማያውቅ ሰው ነው የሚነገረው። ለማያውቅ አይነገርም። እናስታውሳቸዋለን። ማስታወሱ ሙእሚንን ስለሚጠቅም ነው። አስታውሳቸው፣ ማስታወስህ ሙእሚኑን ይጠቅማል ስላለ ነው አላህ ተባረከ ወተዓላ። በአሁኑ ሰዓት በዓለማችን ያለው ምንድን ነው? ወጣት ልጆቻችን የተርቢያ ጉድለት ስላለባቸው ብዙውን ጊዜ ሪስክ ፍለጋ፣ ሪስክ ወሳኝነት አለው። እናት አባቴን እጠቅማለሁ ብሎ እናት አባቴን ከድህነት አወጣለሁ፣ አስተሳሰቡ እጅግ በጣም ምርጥ አስተሳሰብ ነው፣ ይመረጣል። ግን እንዴት ቢሆን ነው የሚሆነው? ታሪያ መልሶ ቤተሰብን የሚያሳዝን ጉዳይ ይስራ ባለማወቅ። ሐሳቡ ጥሩ ሆኖ አፈጻጸሙ ልክ አይደለም። ልክ ያልሆነበት ምክንያት ምንድን ነው? ከዚህ አገር ይሰደዳል። ከተወለደበት አገር ሰው የሚያውቀው ተሰዶ የማይታወቅበት አገር እሄዳለሁ ብሎ ያልፍልኛል ብሎ ሲሄድ አፋን ወራቤሳ ከሰ ይገባል። እንግዲህ ዘንዶ አፍ ላይ ይገባል፣ ባህር ይበላዋል። የተረፈው በሰው እጅ ይወድቃል። ለሰው የማያዝኑ ፍጡር አይመስላቸው፣ ከፍ እንዳልተፈጠሩ ራሳቸው ፍጡር አይደሉም። ምን አይነት ልቦና እንዳላቸው አናውቅ። በዚህ አይነት መልክ የወጡትን ልጆች መንገድ ላይ ጠብቀው ኩላሊቲን እናወጣለን፣ ለእናት ለአባትህ ደውል፣ ይሄን ያህል ብር ካልተላከልን ልጃችሁን እንገላለን፣ እንደዚህ። ይሄ ነገር ብዙውን ጊዜ በኢትዮጵያ ላይ የተደጋገመ ነገር ነው። ከምን የተነሳ ነው? ከተርቢያው ነው። ልጆቻችንን በምን አይነት ሁኔታ ነው ያዘጋጀ ነው? በሀገራቸው ሰርተው መብላት አይችሉም ወይ? መበልጸግ አይችሉም ወይ? ከአባት ከእናት የሆነው ጉድለት፣ ያስተዳደግ ጉድለት ነው ስደት ላይ ያበቃቸው። ድህነት የትም ሀገር አለ። የቀልብ ድሃ ነው ዋናው ድሃ፣ የኪስ አይደለም። ቀልቡ ሙሉ ከሆነ አላህ ረዛቅ መሆኑን ካወቀ አላህ እዚህ ባለሁበት ቦታ ላይ ከኔ ጋር ነው የሚለው እውቀት እሱ ጋር ካለ በዚህ አይነት ተርቢያ ስለ ርዝቅ ላ ነስአሉከ ርዝቅ ናህኑ ነርዙቁም ወኢያኩም የርዝቅን አንቀጾች አውቆት ቢሆን ኖሮ ያ ልጅ አላሁ ረዛቁ ዙል ቁወቲል መቲን መሆኑን ቢያውቅ ኖሮ ቢገነዘብ ኖሮ የቂም ቢኖረው ኖሮ ከሀገር ይሰደዳል? አይሰደድም። እንደ አይነት ጭንቅ ውስጥ ገብቶ ለወላጅ ተደውሎ ሃላው ልጅሽን
ይሄን ያህል ሚሊዮን ካላመጣችሁ ልጃችሁን እንገላለን፣ ኩላሊቱን እናወጣለን። አዑዙ ቢላሂ ሚነ ሸይጣን ረጂም። እንዲህ አይነት ዳብሎሳዊ ስራ የሚሰሩ ሰዎች አላህ ይምራቸው እንበል ወይስ አላህ ያንሳቸው እንበል? በጣም ያሳዝን ነው። ይሄ በአገሪቷ በጣም ቤተሰብን ያስቸገረ ጉዳይ ነው። እጠቅማለሁ ብሎ ራሱንም አልጠቀመም፣ ቤተሰቡንም ለጉዳት አበቃ። ይሄ ከምን የተነሳ ነው? ከቁርአን ግንዛቤ ማጣት የተነሳ ነው። ምናልባት ቁርአኑን ተምሮ ሊሆን ይችላል። ማንበብ አይደለም መገንዘብ ነው ዋናው። ቁርአኑ ላይ በቁርአን ላይ መስራቱ ነው። በቁርአን ላይ ስላልሰራ ቁርአን የሚለውን የቂን ስለሌለው ነው ይሄ ስደት የመጣው። እኛም ልጆቻችንን ስናሳድጋቸው በተርቢያው አለማሳደጋችን ነው። እንዴት? ረሱል አለይሂ ሰላቱ ወሰላም ሕፃን ሆነው ምን ላይ ነበሩ? የረሱልን ሲራ ስላላስተማርናቸው ነው። ረሱል አለይሂ ሰላቱ ወሰላም 8 ዓመቱ ላይ ነው ስራ ፈጥሮ ስራ ሲሰራ የነበረው። ይሄ ሁላችንም እናውቃለን። ፍየል ይጠብቅ ነበር ረሱል አለይሂ ሰላቱ ወሰላም። ከአጎቱ ጋር ሲኖር አጎቱ ምንም ሀብት አልነበራቸውም፣ አዱኛ የላቸውም፣ ብዙ ልጆች አላቸው። እንዴት አጎቴን ልርዳ ብሎ ነው በ8 ዓመቱ አስቦ ከአንድ ፍየል 5 ሳንቲም እያገለ። ያቺ 5 ቁጥር አሁን አለች እንደ በኢትዮጵያ 5 ሳንቲም አለ? የለም፣ ባንክ ቤት ብቻ ነው ያለው መሰለኝ። 1 ሳንቲምም የለም መሰለኝ በአገሪቷ ያኔ ነበሩ። ያን እንግዲህ 5 ሳንቲም ነው 30 ቀን ፍየል ጠብቆ። ማሻአላህ ረሱል አለይሂ ሰላቱ ወሰላም ጠዋት እንደወጣ ማታ ነው የሚገባው። ማታ እራት በልቷል። ምናልባት ቁርስ ላይ በላ ይችላል፣ አናውቅም። ምሳ ግን አታስበው ነው፣ ተጭኖለት መሄድ ነገር የለም። ፍየል ጠብቆ ቤተሰቡን ይረዳ ነበር ረሱል አለይሂ ሰላቱ ወሰላም። ከሀገር ተሰዶ አይደለማ፣ እዛው አገር ላይ ነው፣ እዛው ቦታ ላይ ነው። የኛ ልጆች አሁን የት ነው ያሉት? ምን ላይ ነው ያሉት? በሀገር ላይ በልጽገው እዚችው ቦታ ላይ መነገድ አይችሉም። አሁን አንድ ሰው ሲነግድ ጎበዝ ነጋዴ የሚባለው አላህ በቁርአን ላይ ተናግሯል። ሪጃሉን አለ፣ ሪጃል ወንድ። እነዛም ወንዶች ልጆቻቸውን እንዲሆኑ እንመኛለን። አባቶችም አላችሁ ወንዶች፣ ግን ልጆቻችሁ እንደናንተ ወንድ እንዲሆኑ እንዲሰሩ ማግባባት፣ ማስተማር፣ ዓለማዊ ዕውቀት፣ የቁርአን ዕውቀት ሁለቱንም ቢታቀፉ እጅግ በጣም ይመረጣል። እጅግ በጣም ጥሩ ነው። ኤክስፓየርድ የሚሆን እቃና ኤክስፓየርድ የማይሆን እቃ አለ በንግድ ዓለም ላይ። እኔ እንኳን ነጋዴ አይደለሁም፣ ግን ሲያወሩ ነው የምሰማው። ጎበዝ ነጋዴ ኤክስፓየርድ የማይሆነውን እቃ ነው የሚሰራው። እንደገና ጎበዝ ነጋዴ ኤክስፓየርድ የሚሆነውን እቃ ይሰራል። ሁለቱም ጎበዞች ናቸው። ልብ አድርግ። ከወቅቱ ጋር ሄዶ ኤክስፓየርድ የሚሆነውን እቃ በወቅቱ መሸጥ የሚገባው ቦታ ላይ ይሸጣል። አነጋገር ሲስተም አለው። ማትረፍ ያለበት ምን ያህል ነው? ያ የሚሰራው ስራ ሐራም እንዳይሆንበት ቁርአን ላይ አለ። እህል የሚሸጠው ሰውዬ እህሉን በምን ያህል ጊዜ ነው ማዘዋወር ያለበት? 40 ቀን ያለፈ ከሆነ ችግር ነው የሚፈጠረው። ማትረፍ ያለበት ከ1 ብር 2 ብር። ስንት ብር ነው ማትረፍ ያለበት? በ10 ብር ገዝቶ ከሆነ በስንት ነው መሸጥ ያለበት? 2 10ዎችን ካገኘ በቂ ነው። ከዛ በላይ ካመጣስ ምን እንደሆነ እናውቃለን። ስለዚህ ልጆቻችንን ተርቢያቸው እንዴት ነው? ቁርአን ላይ ተመልከት። እነዛ ሱረቱል ካፍ ላይ አላህ የተናገረው ወጣቶች ናቸው። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ወረበጥና ዐላ ቁሉብህም ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋት ወልአርድ ለን ነድዑ ሚን ዱኒ ኢላሃን ለቀድ ቁልና ኢዘን ሸጠጣ። አጂብ። ሰዓት ስለማይበቃን ክላሪፊኬሽን ማብራራቱን ወይም ትርጉሙን እናንተም ስለምታውቁ ያን ያህል ነው፣ አያስቸግረንም። እነዚህ ወጣቶች ዘመዶቻቸው ሰነም ነው የሚያመልኩት። ይሄን ሰነም ሽሽት ነው። ተመካከሩ፣ ምን እናርጋሉ? ይሄው ዘመዶቻችን አባቶቻችን አስናም ነው የሚያመልኩት። እኛ ደግሞ የምንፈልገው አላህን ብቻ ማምለክ ነው። ስለዚህ ከነዚህ ሰዎች ጋር አልተጣጣምንም። የሚለያዩት በምንድን ነው? በዒባዳ ነው። የነሱ ዒባዳ እኛ አንፈልግም፣ አላህን ብቻ ነው ማምለክ የምንፈልገው። ስለዚህ
ወደ ዋሻ እንሽሻሉ ከዚህ ከሚያመልኩት ነገር ሁሉ ርቀን እንሄድ ውሻው ከነሱ ጋር ነች ጉዞ ሲጀምሩ አንደኛው ምን ይላል አቦ ውሻውን መልሱልን ውሻው ደግሞ ምንድነው እናንተ ወዴት ነው የምትሄዱት ወደ ከምንድነው የምትሸሸው አላቸው እኛ ከአስናም ነው የምንሸሸው ወዴት ነው የምትሸሸው ወደ አላህ ነው የምንሸሸው አለ እኔም እንደዛው ነኝ አለ ከናንተ ጋር ሸሻለሁ እንዴት ያው ውሻ በቁርአን ላይ የተነገረው ከወጣት ጋር ነው የዘመተው ከዛ አላህ ተባረከ ወተዓላ ሂዳያ ሊሰጣቸው ስንት አመት ነው ያስተኛቸው ዋሻ ውስጥ 300 አመት ከዛም በኋላ ሲቀሰቅሳቸው ከም ለብስቱም ምንድነው ያሉት يوما او بعد يوم እስቲ ከተማ ሄዱና አንዳችሁ ይሄን ገንዘብ ያዙና የሚሊኒክ ገንዘብ ነው በነብይ ዘመን እንግዲህ የሚሊኒክ ገንዘብ ይዞ መምጣት ማለት ነው እንደዛ ነው ነገሩ አጃኢብ በላ በታሪክ ተጽፎ ቁጭ ብሏል ሚሊኒክ እንደዚህ ነው ሐጅ ቆሮር ነው ዲዲዲዲሎ በታሪክ ይታወቃል ጥቂት ልጆች ነበሩ እንደዚህ ምናምን ዋሻ ገቡ ጠፉ ምናምን በታሪክ ተጽፎ ቁጭ ብሏል አሁን ከተማ ስትሄዱ አንዳችሁም እንዳያዩአችሁ إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذن أبدا በጣም የሚፈሩት ምንድነው ወደ ቀድሞ ኢባዳቸው ይመልሷችኋል አንዳችሁም እንዳያያችሁ ተጠንቅቀህ ይሄን ገንዘብ ይዘህ ስንቅ ማን ነው ርስቅ ይዘህልና ተብሎ የተላከው ተደበቃለው ልክ ከተማ ገብቶ ዳቦ ሊገዛ ሲል መልኩ የተለወጠ ነው ካሉት ሰዎች ጋር አንድ አይነት ከለር የለውም ከ300 አመት በኋላ ከተኛበት ተነስቶ የመጣ ነው አጃኢብ በላ ቁርአን አጂብ እነዛ ወጣቶች እንግዲህ 300 አመት ልዩነት አለ ገንዘቡን አውቶ ሲሰጠው የሚኒልክ ገንዘብ ነው ብሩ ተቀባዩ ደግሞ ከየት አመጣ ባኪ አንተ ማን ያለው አንዳቸውም እንዳይገነዘባችሁ ብለው አልነበረም አሁን መታወቁን አወቀ ከየት መጣ ምናምን ጸጉር ለውጥ ነው ታወቀብኝ ብሎ እንደገና እጥፍ እነዚህ ወጣቶች አላህን ፍለጋ ነው ይሄን ያህል 300 አመትም ያስተኛቸው ከዛም በኋላ የቀሰቀሳቸው እንደገና ከከተማ ከእንዲህ ሲገጥማቸው እንደገና ዋሻው የተመለሱት አላሁ አክበር አላሁ አክበር ነብዩላህ ኢብራሂም አለይሂ ሰላም በወጣትነት ነው ከአባቱ ጋር ግብ የፈጠረው ቀላል አይደለም ያ አባቲ ለማ ተዕቡዱ ማ ላ يسمع ولا يبصر ولا يغني عنك شيئا ያለ ያ አባቲ ከአባቱ ጋር እኔ ዕውቀት መጥቶልኛል አንተ ጋር ያልመጣው ፈትቢኒ እኔ አባቲ ሆኜ አንተን ልከተል በጣም ግርግር የሚፈጥር ነገር እኮ ነው አደገኛ ነው አሳድጎት ልጁ ሆኖ በእድሜ ይሄን ያህል በልጦት ይሄ ሕፃን ልጅ አንተ ጋር ያልመጣው ዕውቀት እኔ ጋር መጥቷልና ተከተለኛ ተነፊደ ኢብራሂም ተነፊደ በእሳት እስከ ማጋየት ደረሱ እስልምና ማለት እንደዛ ነው ጥንካሬ ይጠይቃል ብርታት ይጠይቃል ትግስት ይጠይቃል ከማህበረሰብ ጋር ለመኖር ተሳዳቢ ከሆነ ህብረተሰብ ጋር ምላሳቸውን ቆንጆ እንዲናገሩ ወቁሉ ለናስ ሁስና ለሰው ሊጥሩ ተናገሩ በተለይ በወጣትነት እድሜ ወጣቱ በጣም ይቾክላል ተረጋግቶ መኖር ከቤተሰብ ጋር ከእናት ከአባት ጋር ጥሩ አህዋል ካለው እሱ አላህ ጋር ተባረከ ወተዓላ ተቀባይነት ያለው ወጣት ማለት ነው ወጣትነት ችኩልነትም ያመጣል ማገናዘብ አንድ ነገር መስራት ሰዎች ሲሰሩ ካየህም ስራ ከተባልክም መጀመሪያ ረሱል ሰርተዋል ወይ አለይሂ ሰላቱ ወሰላም ከሰራ ትሰራለህ ካልሰራ አትሰራም አደጋ አለው ነጋዴ ሆናለሁ ካል ካንተ በፊት ያሉ ነጋዴዎች አሉ እንዴት እንደሚነግዱ ሙስሊሞች አሉ رجال لا تلهم تجارة ولا بيع بجبرنا يسمعنا قال سل جبرنا الله يستمر تبارك وتعالى أفرأيتم ما تحرسون أنتم تزرعون أم نحن زارعون وهنا فساش أجل جلوس سراتنا هنا الله قال أفرأيتم ما الذي تشربون أنتم أنزلتم من المزن أم نحن المنزلون بتام
አንዲት አዝሪት መሬት ላይ አርጎ አላህ ተባረከ ወተዓላ የግብርና ውጤት ነን ሁላችንም እዚህ ቁጭ ያልነው ካፊሩም ሙስሊሙም ከዚህ ከመሬት የበቀለው ፍሬ ነን። የዘር ፍሬያችን ከመሬት የበቀለ ነው። የግብርና የሥራ ውጤት ነን ዓለማችን ጠቅላላ። ሁለተኛውም ዓለም እንደዛው የምናየው ዓለም የዘር ፍሬያቸው ከግብርና የተገኘ ነው። ሁለተኛው ዓለም ጀነት ደግሞ የሚበላ የሚጠጣ የዘር ፍሬ አላት። እሱን ስንደርስበት እናወራለን ኢንሻአላህ። እንዴት ትላላችሁ? አው የዚህኛውን ብቻ ነው አሁን የምናውቀው ዓለማዊዋን። ዓለማዊ ገበሬ ከሌለ ህይወት የለም። አምራች ከሌለ ተመጋቢው ምን ይመገባል? ላኪን እውቀት ያስፈልጋል። በዚህ ላይ ደግሞ መገበያየት አለ፣ ገበያ አለ። በእዝነት ላይ ሰው ቢገበያይ አገሪቷ ላይ ማር ይዘንባል። በእዝነት ላይ ነው ሰው የሚገበያየው። ውድ አያረግበትም። 50 ብር ማግኘት የሚገባውን 150 ብር አተርፋለሁ ካለ ይሄ ራስ ወዳድነት ነው። ከአንድ ሙእሚን የሚጠበቅም አይደለም። ለጎረቤት አዛኝ መሆን አለበት፣ ለራሱ አዛኝ መሆን አለበት፣ ለህዝቡ ማዘን አለበት። ስናዝን ነው አላህ ሱብሓነሁ ወተዓላ የሚያዝንልን። እኛን አፈጣጠራችን ሕፃን ሆነን በእናታችን ማፀን እያለን ምንም አናውቅም። ወአንቱም አጅነቱም ፊ ቡጡን ኡመሃቲኩም፣ ወደ እናታችን ማፀን ከመግባታችን በፊት አባት እናቶቻችን የበሉት የዘር ፍሬ ከዚህ ምድር የበቀለው ነው። በቆሎ፣ ማሽላ፣ የግመል ስጋ፣ የፍየል ስጋ ይሄን አንድ ላይ ቁርጥም አርገን ስንበላ ልብ አርገን እንግዲህ ይሄን ቁርጥም አርገን ስንበላ አላሁ ተባረከ ወተዓላ ውሃ ስንጠጣበት ያ የሞተውን የዘር ፍሬ በቆሎ፣ ማሽላ የሞተ እኮ ነው። ከበላ ነው በኋላ ውሃን ስለቅበት እዚቹ የዘር ፍሬ ይፈጥራል አላህ ሱብሓነሁ ወተዓላ ስፐርም ይፈጥራል ማለት ነው። ከዛም በኋላ ሐራራ ሲመጣ ከጀርባ ከዚህኛው አካል ወደ ማፀን እንገባለን። አለም ነኽሉቁኩም ሚን ማኢን መሂን ፈጀዐልናሁ ፊ ቀራሪን መኪን። ይሄ በሕፃንነታችን ነው። ፈቀደርና ፈኒዕሙል ቃዲሩን። እንዲህ ያዘጋጀ ምንኛ ተለቀ ማለት ነው። እዛ ማፀን ውስጥ 9 ወር ነው የቀለበን አላህ ተባረከ ወተዓላ። እናታችን አታውቀንም፣ አባታችን አያውቁም። ልጅ መሆናችን ብቻ ነው እዛ ውስጥ ያለው። ልጁ ከተወለደ በኋላ ለማሳደግ አባትና እናት ከፍተኛ ጥረት ያደርጋሉ፣ ይሰራሉ፣ ይፈጋሉ። ልጅ ይሄን ሊያስብ ይገባል። እናቴ ለኔ ደክማለች፣ አባቴ ለኔ ደክመዋል፣ ተራ ይደርሰኛል፣ እኔም የነሱን እድሜ ቋደሳለሁ። እነሱ በህይወት ካሉ አንዳቸው ወይ ሁለታቸው ይላል አላህ ሱብሓነሁ ወተዓላ። ወላጅ ቀላል አይደለም። ወቀዳ ረቡከ አን ላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ፈኢማ የብሉገነ ዒንደከ አልኪበረ አሐደሁማ አው ክላሁማ ፈላ ተቁል ለሁማ ኡፍን። ትንሽ መጥፎ ቃል የመሰላቸት እነሱ ከአንተ ጋር ስላሉ እንዳትሰላች አላህ ይመክረሃል። እንዳትሰልቻቸው። አብረው ቁጭ ብለው አርጅተው መሄድ አይችሉ፣ መስራት አይችሉም። በጊዜያቸው ሰርተው እኮ አንተን አኑሩሃል፣ አልብሰዋል፣ አጠጥተዋል፣ መግበዋል፣ አስተኝተዋል። እነሱ ለፉ እኮ። ዛሬ ፊኒሺንጉ ላይ ተያይዘው አንተ ቤት መጡ። አንተ ቤት ሲመጡ እንድትንከባከባቸው፣ ዱዓይ እንድታደርግላቸው ወቁል ረቢ አርሐመሁማ ከማ ረበያኒ ሰጊራ። ያ አላህ ለእነዚህ ሁለቱ ወላጆች ወላጅ ጋር ስትመጣ ማለት ነው አንተ ወጣት እርሐመሁማ። ምን ነው በምላስህ ረሕመት መለመን ያቅታል? የጭካኔ አይን አያስፈልግም፣ አይገባቸውም። ቁጣ አይገባቸውም፣ ገረድነት አይገባቸውም። የሚጦሩበት ሰዓት እኮ ነው። መጦር አለባቸው። ለፍተዋል። የሥራ ውጤታቸው እንዲያምርላቸው ነው የሚፈልጉ። አንተ ከተማ ለሥራ ስትሄድ 20 ጊዜ እኮ ነው ሚስትህን የሚጠይቋት። ልጆችን እኮ ይጠይቃሉ። ልጄ መጥቷል ወይ? አባታችሁ መጣ ወይ?
ልጄ መጣ ወይ? በተለይ እናት ልጄ ነው እኮ የምትለው። አታሳዝንህም? እናቴ ሞር አታሳዝንህም? በእውነት አታሳዝንህም? ሺህ ነገር ቢመጣ ልጄ ነው የምትለው። ትልቁ ሽማግሌ እኔ አሁን 70 ዓመት 2 ነው የቀረኝ። እናቴ በህይወት ብትኖር ኖሮ እያለች ስላየሁባት ጎረምሳ ሆኜ የ50 ዓመት የ45 ዓመት ልጅ ሆኜ እሷ ጋር ሲሄድ ልጄ ነው የምትለኝ። እኔ ሽማግሌ ነኝ። ልብ አድርገህ መቼ ነው አንድ ሰው ወጣት የሚሆነው? እንደገና ሁል ጊዜ እናቱ ጋር የሄደ ሰዓት ሁሉ ልጄ ይሏል። አባትም እንደዛው ነው። ረሱል ዓለይሂ ሰላቱ ወሰላም አንዱ ይመጣና ሰሃቢው በእኔ ላይ ሐቅ ያለው ማን ነው አለ። ረሱል ዓለይሂ ሰላቱ ወሰላም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ዐለመሁ ሸዲዱል ቁዋ ኦፊጋ አያቱን ንዳው እናቲህ አለዋ ኡሙከ አለው። እንደገና ተሽከርክሮ መጣና ሌላስ በእኔ ላይ ሐቅ ያለው እናቲህ። ተሽከርክሮ መጣና እንደገና ሌላ በእኔ ላይ ሐቅ ያለው እናቲህ። ስንት ጊዜ ነው? 3 ጊዜ። አራተኛው ላይ አባቲህ አለው። አላሁ አክበር። ወጣቱ በዚህ አይነት መልክ እናቱ በሱ ላይ ሐቅ መኖሯን ያላት መሆኑን ሐቋን ሊወጣ ይችላል ወይ? በዚህ ምድር ላይ 3 ጊዜ ጠዋፍ ካዕባ ላይ ተሸክሟት አዙሮ የተወሰነ ጊዜ ላይ ሐቋን ተወጣ ወይ አለ። አንድ ቀን ልትሸከምህ በአንቅልባ ጀርባህ ላይ አርጋህ አንተ እንደምትወርቅ ሐሳብ ሲመጣባት ልጄ ያለችው ያህል ትንሿ ድንጋጤ አይሞላም? የእናት ሐቅ መወጣት ይቻላል ወይ? ወጣቶች ጥሩ ባህሪ ካላቸው ጥሩ ገጸ ባህሪ እንዲላበሱ ጥሩ ልጆች እንዲሆኑ ምን ጊዜም አባት እና እናት ይፈልጋሉ። ባይማሩም ያስተምሯቸዋል። ያቺ እናትህ ያ አባትህ ያልተማረ ሊሆን ይችላል። ዛሬ አንተ ተምረሃል። እነሱን ከቤት ጀምረህ አስተምራቸው። አሁን አልፍ ብለህ ጀምርላቸው፣ ባ ብለህ አስነብባቸው። በተለይ አንተማ አላህ ሀብት ሰጥቶ እነሱን አጠቃለህ ወደ አንተ ይዘህ መምጣት ከቻል ተጠንቀቅ። ላኢላሃ ኢላላህ አላህ ስብሓነሁ ወተዓላ ለእናት ኢሕሳን መስራት ላይ አስሯል። 1000 ጊዜ ብትሰግድ የፈለከ አይነት ጎበዝ ብትሆን፣ ነጋዴ ብትሆን፣ ባለሀብት ብትሆን እናትህ ላይ ግፍ የሰራህ ከሆነ ወሰን ያለፍክ ከሆነ የስናፍጭ ያህልም ብትሆን አንተ በላኢላሃ ኢላላህ ከዚህ ዓለም አትሰናበትም። ይወቅ። ሰላት ስገድ ወላ ጾም ጹም። እንዴት በላ ምሳሌ በረሱል ዘመን ዓለይሂ ሰላቱ ወሰላም አንድ ሰሃቢ ኃይለኛ ተዋጊ እስልምና ከተነካ ፍጹም ወደ ኋላ የማይል ከመጋደል ማለት ነው። ካልነኩ እስልምና ማንንም አይነካም። ከተነካ ግን አይለቅም። ያ አይነት ጀግና ህልፈተ ሞት መጣበት፣ ሰከራት መጣ። እኛ እሱ ሰከራት ሲመጣበት አንድ ሰው የምንረዳው ትልቁ እርዳታችን ምንድን ነው? ጆሮው ላይ ጠጋ ብለን ቁል ላ ኢላሃ ኢላላህ ከምናስታውሳቸው ነገሮች አንዱ አስታውሰው። ማስታወስ ሙእሚንን ይጠቅማል። ያለበት ችግር ስለሆነ ሰከረተል ሞት ስለሆነ ራሃ ላይኖረው ይችላል። ስለዚህ በዚህ ሰዓት ላይ ነው ጆሮው ላይ ጠጋ ብለን ቁል ላ ኢላሃ ኢላላህ እናስታውሰዋለን። ላ ኢላሃ ኢላላህ በል እንለዋለን። ላ ኢላሃ ኢላላህ በል። አስሃቦቹ ይሄኛው ወደ ሞት የሚያጣጥረውን ላ ኢላሃ ኢላላህ በል ብሉት አበድ ለአበድ ማለት አቃተው። ግራ ቢገባቸው ረሱል ጋር መጡ ዓለይሂ ሰላቱ ወሰላም። ያ ረሱልላህ እከሌ እኮ ላ ኢላሃ ኢላላህ በል ሲል እኮ ማለት ተሳነው። እናት አባቱ በህይወት ማን ነው ያለው አለ ረሱል ዓለይሂ ሰላቱ ወሰላም። እናቱ ወይ አባቱ በህይወት አሁን ያለ አሉ ወይ? አው እናቱ አለች አሉ። ሂዱና እናትየው ጋር ሄዳችሁ ረሱል ነይ ወይስ እኔ ልምጣ ይልሻል? ሄዱና ነገሯት። አይ ረሱል እኔው ሄዳለሁ አለች። እሱ አይምጣ። መጣች፣ አነጋገራት ረሱል ዓለይሂ ሰላቱ ወሰላም።
ባንቺና በልጅሽ መካከል የነበረው ግንኙነት እንዴት ነው አላት። ልጄ አለችው። አዎ ልጄ እኮ ከሚስቱ ያስበልጠኛል አለች። ለሚስቱ የሚገዛው ለኔ አይገዛልኝም፣ ለሚስቱ የሚያደርገው ለኔ አያደርግልኝም። እንግራውስ እንደዛ ከሆነ እንጨት ልቀሙልኝ አይልም። ጆሮዋ እየሰማ ምን ልታረገው? ልጅሽን ላቃጥለው ነው አለ። የወለደ እንጨት አይደለም፣ ተው አታቃጥለው። እሺ ማሪዋ ምር ያለው በይ ማሪው። እኔ አው ምሬዋለው ልጄን ምሬያለው። ልክ እሱ እዚ ምሬዋለው ስትል እሱ እዛ ላኢላሃ ኢላላህ ብሎ ተጠናቀቀ። አየኸው እናት የት እንዳለች። ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ أشده وبلغ 40 سنة قال ربي أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلح لي في ذريتي إني تبت إليك وإني من المسلمين أولئك نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كانوا يوعدون. الله أكبر. يا أفن أتبر اللي تبعلوا دمو من ريال أفن لكم مالي وريت قباوسو إيه وريت ريت ولد الصالح ቀላል አይደለም። ወለዱ ሳሊህ ለማግኘት ተርቢያችን እኛ አባቶች ማስተካከል አለብን። ልጆቻችንን በቁርአን መለጎም አለብን። ቁርአን ሉጋም ነው። ቁርአን ጥሩ ልጆች እንዲሆኑ ለራስህም ለጎረቤትህም ለዲንህም ለአገርም ጠቃሚ እንዲሆኑ ማድረግ የምትችለው ቁርአን ስታስተምራቸው፣ ሐዲስ ስታስተምራቸው፣ ሙሐደራ ስትወስዳቸው፣ ሴትም ይሁን ወንድ በዚህን ሰዓት ላንተም አላህ ጋር ተባረከ ወተዓላ ትሩፋት ታገኛለህ። ጥሩ ወላጅ ትሆናለህ። ቁ አንፉስኩም ወአህሊኩም ናር ልጆቻችሁን፣ ነፍሳችሁን፣ ቤተሰባችሁን ከአዛብ ጠብቁ ይላል አላህ ሱብሓነሁ ወተዓላ። ይሄ ግዴታ በእኛ ላይ ነው የወጣው፣ በአዋቂዎች ላይ ነው የወጣው። ልጆች ደግሞ ተርቢያቸውን ሲማሩ በፍቃደኝነት መሆን አለበት፣ በማስገደድ አይደለም። እንዴት ፍቃደኝነት ያመጣሉ የሚለው ነው። በእንክብካቤው ላይ ቁርአን እንዲማሩ እናበረታታቸዋለን። የቁርአንን ጥቅም እንነግራቸዋለን። አንድ ሰው ጥቅም ያለውን ነገር እኮ ይማራል። ልጆች በተለይ ከ7 ዓመት በኋላ እንጂ ከ7 ዓመት በፊት መድረሳ ወይም ትምህርት ቤት ብንወስዳቸው ጭንቅላታቸው ይደነብሻል። ረሱል አለይሂ ሰላቱ ሰላም ከ7 ዓመት በኋላ ነው ያሉት። ከ7 ዓመት በታች የ4 ዓመት ልጅ ሆኖ ወዴት ይወሰዳል? ወደ ትምህርት ቤት፣ ወደ መድረሳ። ይሄ ልጅ ምን ያውቃል? አሁን ህፃኑ ምንም እኮ አያውቅም። ጨዋታ ነው የሚያውቀው። እያደገ ሲመጣ ቁርአን መማር ጨዋታ ይመስለዋል። ሁሉም ነገር ጨዋታ ነው የሚመስለው። በጨዋታ ነው ያሳልፈው። የሚጫወትበትን ሰዓት ላይ ከቤት ከእናት ከአባት ጋር የሚጫወትበት ሰዓት ላይ ትምህርት ቤት አለመውሰዱ ይመረጣል። እድሜው 7 ሲሆን ግን ሀ ብሎ ይጀምር። ቁጥጥር በዛ ሰዓት ነው። ክትትል በዛ ሰዓት ነው። መከታተል፣ ልጁ የት ዋለ፣ ልጄ የት ዋለች። አው ጥሩ ተርቢያ የሚመጣው በዛ አይነት ሁኔታ ስናደርግ ነው። አባት የራሳቸውን ኃላፊነት ከተወጡ ልጆችም ኃላፊነታቸው መጨረሻ ላይ ይወጣሉ። እኛ ዱዓይ ስናደርግ ረበና ሀብለና ሚን አዝዋጅና ወዙርየትና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ። ነቢያቶች ራሳቸው ተመልከቱ፣ የለመኑት አዱኛን ስጠን እንደዚህ አርግልን አይደለም። የዒሳ እናት ጀምረህ ነቢዩላህ ያዕቁብ ምንድን ነው የለመነው? መርየም አላህ ልጅ ሰጣት። እንዴት ነው የሰጣት? በየትኛው የዘር ፍሬ ነው የሰጣት? ይሄ ራሱን የቻለ እውቀት ነው። ቀስ ብላችሁ ቁርአኑ ላይ ስትገቡ አብዛኛው ህብረተሰብ በዚህ ነገር አያምንም። እሷ የተመገበችው ርዝቅ ምድራዊ አይደለም። የስለት ልጅ ነች፣ እውነት ነው።
እናቷ ነው የተሳለች። ከዛም በኋላ ያ ስለቷን አላህ ሲሞላላት እሷ ደግሞ ስትመገብ የነበረው ከዚህ ምድር የሆነ ርዝቅ አይደለም። ነቢይ ራሱ ገርሞት ያዕቆብ ያ መርየም አና ለኪ ሃዛ ቃለት ሁወ ምን ዒንዲላህ አላሁ የርዝቁ መን የሻኡ ቢገይሪ ሒሳብ። ከሰማይ ነው ከላይ ምድራዊ አይደለም። እዚህ ምድር ላይ በቅድም በተናገርነው የዘር ፍሬ መስራት የቻለ ያኛውም ርዝቅ ላይ ልጅ መፍጠር ይችላል። በውስጣችን ላይ እኛ ሳናውቅ ልጅ እዚህ ውስጥ እንደፈጠረ ሁሉ ወደ እናት ማህፀን የወሰደው እሱ ራሱ መሆኑን የማንጠራጠር ከሆነ በዛ አይነት መልኩ ከሁለተኛው ከጀነትም የጀነት ፍሬ በሰው ውስጥ አድርጎ መፍጠር ይችላል። ኢሳ አካሄዱ እንደዛው ነው አፈጣጠሩ። እኔን ማየት የፈለገ ፍጥረታቴን እንዴት እንደምፈጥር ያለ አላህ ሱብሓነሁ ወተዓላ ሐዲስ አልቁድስ ላይ ይሄ ትልቅ አያት ነው። ነቢዩላህ ኢሳ አለይሂ ሰላም የዚህ ምድር ሰው አይደሉም፣ እንደ አደም ናቸው። አደምም አፈጣጠሩ እዚህ አይደለም። እኛ የአዳም ልጆች ነን የሚባለው ለዚህ ነው። እኛ ሁላችንም እዚህ ቁጭ ያለው የአዳም ልጆች ነን። በአባታችን ጀርባ ላይ ነበር። አለስቱ ቢረቢኩም ስለን በላ ነው ያልነው። ሁለተኛው የዘር ፍሬ ደግሞ ኑህ ነው አለይሂ ሰላም። ነቢዩላህ ኢሳ አለይሂ ሰላም እና አደም አንድ መሆናቸው ኩን ስል አላህ ሱብሓነሁ ወተዓላ የሆኑ ፍጥረቶች ናቸው። በቃ ፍጡር ነው የሆኑት፣ ፈጣሪ ያልሆኑ ፍጡር። እነ መሰለ ዒሳ ዐንደላህ ከመሰለ አደም ኸለቀሁ ሚን ቱራብ። ያቺ ቱራብ የጀነት ነች፣ የዐዛብ ቱራብ አይደለችም። 40 ዓመት ነው ያቆያት አላህ አደምን ሲፈጥረው። ከ40 ዓመት በኋላ ነው ኩን ሲለው መንቀሳቀስ የጀመረው። 5ቱ የሰውነት ሕዋሳት ከአላህ ወደ አደም ገባ። ማየት፣ መቅመስ፣ ማሽተት፣ መዳበስ። እነዚህ ናቸው በወጣትነታቸው በአላህ ያመኑ። እነዚህ ናቸው አላህ ገሎ እንደሚያስነሳ ፕራክቲካል አምነው ለአላህ የሰገዱ። አሁን ሰላት የሚሰግዱ ጾም የሚጾሙ እነዚሁ ናቸው። 5ቱ የሰውነት ሕዋሳት እዚህ ጋር ከዚህ በላይ ነው ያለው። ወደኛ ሲገቡ ከሱ ያስተባበሉት ምንድን ነው? አኢዛ ሚትና ወኩና ቱራበን ወዒዛመን አይና ለመብዑሱን አው አባኡና አልአወሉን ቁል ኢነ አልአወሊነ ወልአኺሪነ ለመጅሙዑነ ኢላ ሚቃትን የውምን ማዕሉም ሱመ ኢነኩም አዩሃ አልዳሉን አልሙከዚቡን። ከዛ አየቱ ቀጥል። ዋናው አካሄድ አላህ ስብሓነሁ ወተዓላ ብቻውን እናትም ሁን አባትም ሁን መክሉቁን ኻሊቁ እሱ ነው ገሎ የሚያስነሳን። ከገደለን በኋላ ሲቀሰቅሰን ይጠይቀናል። ምን ሰራችሁ? በወጣትነት ዕድሜህ ምን ሰራህ? በእውቀትህ ምን ሰራህ? በሀብትህ ምን ሰራህ? ሀብቱን ከየት አመጣህ? 4 ካልተጠየቅን ንቅንቅ የለም። ከሞት በኋላ ቅያማ ስንቆም 4ቷን አህዋሎች እንጠየቃለን። ያን ጥያቄ መልስ ለመስጠት ነው አሁን በምድር ላይ እየተዘዋወርን ያለ ነው። ረሱልም የተላኩት በዚሁ መንገድ ነው አለይሂ ሰላቱ ወሰላም፣ ለህዝቡ እንዲያስረዳ እንዲያስተምር። ከሞት በኋላ ህይወት አለ። ከሞት በኋላ ነው ወጣትነት ያለው። ከሞት በኋላ ነው አለመታመም ያለው። ከሞት በኋላ ነው አለማርጀት ያለው። ከሞት በኋላ ነው ራሃ ያለው። ይሄን እንድንማር 30 የቁርአን ጁዝ አስፈለገ። እድሜያችን ቀስ ብሎ እያደገ የሚሄደው በወጣትነታችን አንድ ጊዜ ሽማግሌ ማድረግ ይችላል አላህ፣ ግን ቀስታ አረገው። 7ቱ ሰማይና 7ቱን መሬት በ6 ቀን እንዳጠናቀቀው ሁሉ በቶሎ ቢያነጋልን አሁን ፀሐይን ቶሎ ቢያወጣት ኖሮ አይናችን ሁሉ ይጠፋል። ቡል አርጋ ብትበራብን ፓወር የለንም። ቀስ ብሎ ነው የሚያነጋው አላህ። ሲያመሽም እንደዛው ነው፣ ቀስ ብሎ ነው የሚያመሸው። ቀስታ ነው እድገታችን፣ ቀስታ ነው። ወጣቶች አንደኛ ጥሩ ስራ ብትሰሩ ለራሳችሁ ነው። መን አሚለ ሳሊሐን ፈሊነፍሲ።
ለአባትም አትበል፣ ለእናትም አትበል። በመጀመሪያ ጊዜ ለራሲ ጥሩ ሁን፣ ጥሩ ወጣት ሁን፣ ጤናማ ወጣት ሁን። ጤናማ ከጎሰኝነት የጸዳ ወጣት፣ ከበሽታ ዓለም የጸዳ፣ ከሱስ የጸዳ። ሱስ ላይ ሲባል ሁለቱም ቤት ሱስ አለን። ሱስ በእኛ አካባቢ ሐራራ ይሉታል፣ እዚህ ደግሞ አዲስ አበባ ሱስ ነው የሚባለው። ከሱስ ዓለም አላህ ያውጣና። ሱስ መጥፎ ነገር ነው። ወጣት ሆኖ ሱስ የተላበሰ ሰው ምንም ወጣትነቱ ወደ ሀለያ ነው የሚሄደው፣ ወደ ገደል ራሱን ነው የሚነዳው። ያኛው ምንድን ነው የሚለው? ላንቺም ቅጂ ለኔም አምጪ ይላል። ያ ቡቄ ሐራም ነው የተባለው። ራሱ ስሙ ምንድን ነው? ጠላ። በሕፃንነቱ የተጠላ ቦታ ላይ ከተገኘ ሰውየው ፍቅርን ከየት ያመጣል? ጠላ። አላህ የጠላ። አየህ፣ ኸምር ደግሞ በጣም የኃጢአቶች ሁሉ እናት ነች። ሴትዋ ምን ትላለች መሰለ? አንዱን ታስገባውና አረቧ እኔን ውቃ ያለች፣ እችን ሕፃን ግደል፣ እችን ኸምር ጠጣ። 3 ኃጢአት አማራጭ ወሰደ። አሁን አይቀርልህም ማለች። እዚህ በጣብጣለሁ እምቢ ካልክ። አሃ መበጥበጥም አለ ከመሞት አለበለዚያ አዋርዳለሁ ነው። ከ3ቱ አንዱን ምረጥ አለችው። እንግራው ሰው መግደል፣ ሕፃን መግደል፣ እሷን መሳረር፣ ዚና መስራት ከባኢር ናቸው። እንደው እቺ ትንሿ ትሻላለች ይልና ኸምሩን መርጫለሁ ብሎ ዋጥ ሲያረግ ቶሎ ብሎ ምን አሳየው? አሁን ሴትዋ ላይ ሊወጣ ነው። ሕፃኗ ትናገራለች አይልም? ግድል። ሴትዋ ላይ ደው ውጥት። ስንት ኃጢአት ሰራ። ለዛ ኃጢአት ያበቃው ምንድን ነው? ኸምር ነው። አዲስ አበባ ውስጥ ኢንፎርሜሽን እንደምንሰማው ካለ አንድ ሙእምን ያን ነገር አይጠቀምም። ምናልባት ኢማኑ ጎደሎ የሆነ ሰው ካለ እቺን ኮፊያ ይቀይርና ጠናሽ ጥልኝ ይለብሳል። ጠናሽ ጥልኝ እቺ ረጅም የለችም፣ ያቺን ጠናሽ ጥልኝ ያረግና ሸርከት ይላል አሉ። እኔ አሉ ነው እንግዲህ አላየሁም። እኔ ግን ካለ ሊጠነቀቅ ይገባል። አላህ የከለከለን ነገር ሁሉ የምንሰራ ከሆነ ትእዛዙን ከሸይጣን ነው የምንወስደው። በሸይጣን ቁጥጥር ስር ነው ያለ ነው። አላህ ይህን ነገር አታርጉ አለ። አንተ ሌላ የሚያዝህ መንፈስ አለ ማለት ነው እዚህ ውስጥ። ያን ነገር ካደረግ ከአላህ አይደለም የታዘዝከው፣ ከሸይጣን ነው። ኢዛ ፈዓሉ ፋሒሸተን ቃሉ ወጀድና ዐለይሃ አባአና ቁል ኢነላህ ላ ያእሙሩ ቢልፋሕሻ። ስካር፣ ኸምር፣ ዚና፣ ሐሜት፣ ሰው መግደል፣ ሰው ማጎሳቆል፣ እነዚህ ሁሉ አላህ አያዝም። ሸይጣን ነው የሚያዛቸው። ሸይጣን ነው በእኛ ላይ ስልጣን አላህ የሚሰጠው። በሕፃንነቱ ስሜቱን ተቆጣጥሮ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። ነፍስን የፈለገችውን ፍላጎታን ገቶ የያዘ ሰው ወለው ካነ ነቢይን ፍዳውን ያሳየችው ነፍስ ነች። ነፍስ ሲባል ብዙ ክላሪፊኬሽን መስጠት አንችልም፣ እውቀቱም የለንም። ነፍስ ትሞታለች፣ ነፍስ መጥፎ ስራ ትሰራለች፣ ነፍስ ትመነዳለች። ነፍስ እንደዚህ ነፍስ ነው የሚያወራው አላህ ብዙን ጊዜ። ነቢዩ ምን አለ ዩሱፍ? ማ ኡበሪኡ ነፍሰ እነ ነፍሰን ላማረተን ቢሱ ኢላ ማ ረሒመ ረቢ አለ። ፈጣሪ ያዘነለት ካልሆነ በስተቀር ነፍስ ሰውን መጥፎ ነገር ታዛለች አለ። አዎ መጥፎ ነገርን አሁን ለምሳሌ ቅድም ከተናገርናቸው ነገሮች አንዱ ነፍስ ነች፣ ታመጣዋለች። ከዛም በኋላ ምን ታመጣለች? ህገወጥ ስራ እንድንሰራ። ባለቤታችን ሚስቶቻችን ቤት እያሉ ሌላ ተጨማሪ ነገሩ እኮ ያው ነው። ይሄኛው ሐላል ነው፣ ይሄኛው ሐራም ነው። ወደ ሐራም ነው የምትገፋፋው ነፍስ። ሐራምን ተጠብቆ ራሱን ችሎ ነፍስያውን የተቆጣጠረ ሰው እውነትም ያ ሰው አሸናፊ ነው፣ ባለድል ነው። አትጠራጠር።
የምንከለከለው ነገሮች ሁሉ እኛን የሚጎዱ ናቸው። አሁን አላህ Subhanahu Wa Ta'ala ዝሙት አትስሩ አትቅረቡ ነው ያለው። አትቅረቡ ዝሙትን መቅረብ እንዴት? በህግ ልታገባት የምትችላትን ሴት ከሷ ጋራ ወጣት ለብቻ መቀመጥ የለበትም። እንደዛ አይነት ቦታ መሄድ የለበትም። በርግጥ ሴቶቻችን ወጣት ልጆቻችን ደግሞ ጎበዞች አሉ። ከአስሐቦቹ ብናይ ጎበዝ የሆኑ ሴቶች አሉ። አንድ ወጣትና ሁለት ወጣቶች ተጋብተው አብረው ሲኖሩ በአንድ አንሶላ ነው ሰላት የሚሰግዱ። አንድ አንሶላ ብቻ ነው ያላቸው። ኢማናቸው የመጠቅሙ ነው ሴቶቹ። አጃኢብ በላ ረሱል አለይሂ ሰላቱ ወሰላም ሰላት ካሰገደ በኋላ ይሄ ባልየው ይሮጣል። ቁጭ ብሎ አይጠብቅም። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር አይልም። ሱብሃንአላህ ወልሐምዱሊላህ አላሁ አክበር አይልም። ሊልም ይችላል ግን ይሮጣል ቶሎ ብሎ። ለረሱል ነገሩት አለይሂ ሰላቱ ወሰላም ያ ረሱልላህ እከሌ እኮ ሰላት ከሰገደ በኋላ ይሮጣል ቁጭ ባይልም ዱዓ አይጠብቅም አሉት። አንድ ቀን ረሱል አለይሂ ሰላቱ ወሰላም ጠየቁት፣ ለምንድን ነው የምትሮጠው አለ። ሰላቱላሂ ወሰላሙን ዐለይሂ አው ያ ረሱልላህ እኔ እኮ የምሮጠው እኔና ሚስቴ መሃል ያለው እቺ አንሶላ አንዷ ነች አለ። እሷ አውራቁታ ነች ቤት ዘግታ ሰላት በጊዜ እንድትሰግድበት ነው ይዤላት ምሮጠው ምቾክለው ለዚህ ነው። ልጅቷ ደግሞ ኢማኗ የመጠቀ ሆኖ አካሄዱን ታውቃለች። ገና መጥቶ በሩን ሲያንኳኳ ዛሬ ዘገየህ ለምን ዘገየህ አለችው። ኢማን ታያለ። ረሱል አለይሂ ሰላቱ ወሰላም ጥያቄ ጠይቆኝ መልስ ስሰጣቸው ነበር ለዚህ ነው የዘገየው አለ። ልጅቷ አለቀሰች። በቃ ለምን አለቀሰች? ዛሬ አላህን ከሰስከው ወይ? አላሁ አክበር። አንድ አንሶላ ሰጠን ብለህ በረሱል አላህን በረሱል ከሰስከው። ይሄ የኢማን ነገር ነው። ኢማን ያላቸው ወጣቶች ለአገሪቷም ይበጃሉ፣ ለቤተሰብ ይበጃሉ፣ ለዲናቸው ይበጃሉ። ጥሩ ነው የሚወሩ ጥሩ ምንድነው የሚባለው? ሙህሲን ማለት በጎ ሰሪዎች ይሆናሉ፣ በጎ ይሆናሉ፣ ቡህቡሆች ይሆናሉ፣ ሩህሩሆች ይሆናሉ፣ አዛኞች ይሆናሉ። አዛኝ ያለበት አገር፣ ዲቃላ የሌለበት አገር፣ ሰከ የሌለበት አገር፣ በሱስ የተጠመደበት የሌለበት አገር ራሃ በራሃ ነው። ይሄ በሙሉ ችግር በአገሪቷ ያመጣው ምንድነው? ዲቃላ እና ሱስ የሚሉት ኸምር የሚሉት ነገር። ከነዚህ የጸዳ ሰው ጥሩ አይምሮ አለው፣ ጥሩ አስተሳሰብ አለው። ያ ጥሩ አስተሳሰብ የሚያበላሸው ምንድነው? ሱሶች ናቸው። በተለይ ኸምር ነው። በሰዎች መካከል ኸምር የሚጠጡ ሰዎች ሁሉ ጊዜ እንደተጣሉ ነው፣ አንድም አይታረቁም። ዓለምን እያናወጠ ያለው ሸይጣን በዚህ በኸምር የተነሳ ነው። ይወቅዑ በይነኩም العداوات ጠላት በጠላት የሆነው ህዝብ ከተሜውም ገጠሬውም ጠላት በጠላት የሆኑት ኸምር ስለሚጠቀሙ ነው። እኛ ደግሞ ኸምር ይቁም እንላለን። እንዴት ትላላችሁ? አቤት ትደግፋላችሁ? ኸምር ይቁም። ኸምር ወደ ቤት ከገባ ሰላም ወደ ቤት ይገባል። ኸምር ላይ ነው ነገሩ የተንጠለጠለው። አላህ ነው ያለው፣ እኔ አላልኩም። ምናልባት ኸምሩን እንደ ንግድና እንደ ጥሩ ስራ የያዙ ሰዎች አሉ። አፈመን ዙይነ ለሁ ሱء عمل ፈራው ሐሰና መጥፎ ስራው ዲኮሬሽን ሆኖለት አምሮለታል። በአምሽትር ነዋ፣ ገበያ ነው እኮ። ከዛም በኋላ ምን ይመጣል? ዝሙት ይመጣላ። ዝሙትም ደግሞ ሆቴል ተከራይተ በቀው ውቃ ነዋ፣ ገንዘብ እየከፈልክ። ሱብሃንከ ያ አዚዝ። ያ አገር መቼም ቢሆን ሰላም አያገኝም። እስላም የሚያግደው ነገር ሁሉ ሰላምን የሚከለክሉ ናቸው። እንዳትሰሩ ተብለን የተከለከለው ጠቅላላ ለኛ ለህይወታችን፣ ለቤተሰባችን፣ ለልጆቻችን፣ ለጎረቤታችን፣ ለአገራችን እጅግ በጣም የሚጠቅሙን ናቸው። ከአላህ በላይ እኛ አዋቂ አይደለንም። ኑሮ እንዴት መኖር እንደሚገባን ሙሉ ኪታብ ነው ያሳቀፈን አላህ። ፈለንሕየነሁ ሐያተን ጠይበተን ፊ ዱንያ ወልአኺራ። በኔ መመሪያ የተመራ በኪታቤ የተመራ
ሸሪዓን የጠበቀ ጥሩ ኑሮ አኖረዋለሁ። ሰው አሁን ዝሙት የሚሰራው ለመኖር ነው አይደለም? ኸምር የሚጠጣው ለመኖር ነው። በሱስ የተጠመደው ለመኖር ነው። ያ ኑሮ ተውና የተሻለ ኑሮ አስጨብጣችኋለሁ ነዋ። ተነመለ ወይ ተብራ አርግኔ ነዋ። ህዝቡ ደግሞ እኛ የምናውቀው ዓለማዊ ነው እንጂ እሱም ያወራውን ዓለም አላየንም። ያ ዓለም ሩቅ አርገን ነው የምናየው፣ ግን ቅርብ መሆኑ ነው አላህ የሚነግረን ተባረከ ወተዓላ። እነሁም የረውነሁ በዒዳ ወነራሁ ቀሪባ። አኺራ ሲባል ሩቅ አርገን ነው የምንወስደው፣ ቅርብ ነች። እሱ ነው ቅርብ ነው ያለው። ጀነት ሩቅ አርገን ነው የምንወስደው፣ አዛብ ሩቅ አርገን ነው የምንወስደው፣ ሞት ሩቅ አርገን ነው የምንወስደው፣ ባስ ሩቅ፣ ሁሉም ነገር በሩቅ ነው የምናስበው። ኢላ ማ ረሒመ ረቡክ፣ ከቅርብ ነው ማስጠነቀቃችሁ ይላል አላህ ሱብሓነሁ ወተዓላ። አዛብን እና አንዘርናኩም አዛበን ቀሪባ። ለሰው ልጆች የሚያዝኑ ቡህ የሆኑ ረሱል ዓለይሂ ሰላቱ ወሰላም ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይህ ማ አኒምቱም ሐሪሱን ዐለይኩም ቢልሙእሚኒና ረኡፍ ረሒም። ረኡፍ ማን ነው? አላህ እኮ ነው። ረሒም ማን ነው? አላህ ነዋ። ገጸ ባህሪውን ነው ያላበሰው። እዘኑ ይታዘንላቸዋል የሚባለው ይሄ ነው። አንኳኩ ይከፈትላቸዋል። እውነት ነው። የስናፍቅ ጃሂል እምነት ቢኖራችሁ ኢማን ቢኖራችሁ ጋራውና ብትሉት ይመጣል አለ ዒሳ ሰላቱላሂ ወሰላሙ ዐለይህ። ነቢያችን ዒሳ ዐለይሂ ሰላም የስናፍቅ ጃሂል እምነት ቢኖራችሁ ኢማን ጋራውና ብትሉት ይመጣል አለ። ጋራ ልንጠራ ቀርቶ ልጆቻችን መጥራት አቅቶናል አባቶች። ለምን ልጆቻችን በእኛ ስር ለምን አይታዘዙም? ስራውን ስንጀምር ቢስሚላህ አላልንም። ሸይጣንን አርቅልን አላልነው። በቢስሚላህ የተወለደ ልጅ ወላሂ ታዛዥ ነው። በተግባርም አይተናል። አባ እኔ ነኝ ያጠፋው እንኳን አልልም። ወደ አላህ ወደ ተውባ እንመለስም። ከልጁ ጋር ግብ እንፈጥራለን። መጀመሪያ ነው ያበላሸ ነው እኮ። በቢስሚላህ አልጀመርንማ ሐራራ ይዞን የለ። ስካር እኮ ነው ያዘን። ስካር ነው ሱስ ማለት ስካር ነው። ኩሪሲቲዮ ስኔ ሰክረናል። እሷም ሰክራለች። ምንም የተባለ ነገር የለም። ተሳረርን። ምን ተወለደ? ከጓደኛችን ጋር አብሮን ነገሩ ሰራ። خلاص ማይታዘዝ ህፃን አይወለድም። አባ ስትለው ሂድ እባክህ ወደዛ የሚል ያ አይነት ጨርጫሻ ስማግል ነው። እዚህ መከራ ያሳየኛል። አንድ ሼካ ሰውዬ በረንዳ ላይ እዛ መንገድ ላይ ቁጭ ብሎ ስቅስቅ ብሎ ያለቅሳል። ሌላው ጓደኛው መጣና ምን ሆንክ አለው። ትልቁ ልጄ በቦክስ ጥርሴን አራገፈው አለ። በህፃንነቱ ምንድን ነው ያስተማርከው አለው። አህያ ላይ እንዴት እንደሚሰራ ነው ያስተማርኩት አለ። በአህያ እንዴት እንደሚሰራ፣ ውሃ እንዴት እንደሚቀዳበት፣ እንጨት እንዴት እንደሚያወርድ፣ እንጨት እንዴት እንደሚለቅምበት። ውይ አህያው መስለው ነው አለው። አህያው ነው ይመስል እንደ አህያ የወቃ አለው። የልጆች ተርቢያ እኛ ሁላችንም ነው። አገር ትጠቀማለች አገሪቷ። ጥሩ ተርቢያ ያለው ልጅ እኮ አያስቸግርም፣ ወላሂ አያስቸግርም። ገዳይም አይሆንም አዳኝ ነው እንጂ። በዓለማችን እኮ አሁን ገዳይ ነው ያለው እንጂ አዳኝ የለም። እስልምና የሚያፈልቀው አዳኞችን ነው። ከሞት ሰውን የሚያድኑ፣ ከመጥፎ ስራ ሰውን የሚያድኑ አርያ ሆነው ምሳሌ ሆነው እንደ ረሱል ዓለይሂ ሰላቱ ወሰላም እንደነ አቡበከር እንደነ ዑመር ጀግኖች። ጀግንነታቸው ምን መሰላችሁ? ሰው በመግደል አይደለም እኮ ጀግንነታቸው። ጀግንነታቸው ስሜታቸውን ተቆጣጥረው ብሶታቸውን አፍነው ለሰው ልጅ ጥቅም ህይወት ስለሰጡ ራሳቸው ህይወታቸውን ሰጡ። የሰው ልጅ በሰላም እንዲኖር የሰው ልጅ እንዲፋቀር ነው እኮ ጀግንነታቸው። በረሱል ዘመን ዓለይሂ ሰላቱ ወሰላም ልብ በል ለክብራቸው የሚያደርጉት ነገር የለም። አሳሃቦቻችን በእስላም ላይ ጦርነት ታውጆ ጦርነቱ ተጀመረ። እስላም ደግሞ እስልምናዬን አልለቅም፣ ከፈጣሪዬ ንቅንቅ አልልም፣ ጣዖትን አላመልክም፣ ሞቼ እገኛለሁ፣ እናንተ ደግሞ እምነታችሁን ልቀቁ አንለቅም በሚለው ካፍሮች በእኛ ላይ ጦርነት ጀመሩ። በላ አሳሃቢው ሲዋጋ አንዱ ካፍር ፊት ለፊቱ እንደዚህ በቃ ወደቀ፣ እንቅፋት መታው። ካፍሩ ተቃራኒ ላይ ያለው ልክ ሊወርቅ ሲል ምራቁን አውጥቶ ብጭ አርጎ ተፋበት። ሙእሚኑ ላይ ነው የሚተፋው። ልብ በል ወደቀ ሰውየው። ይሄኛው ሙእምን ሰይፉን ይዞ ቆሟል፣ አልገደለውም።
ከጥቂት ደቂቃ በኋላ ቀና አለና ግደለኝ እንጂ አለው። አልገልህም አለው። እኮ ለምን አትገለኝም? ሊገዳደሉ አልነበረም ጦርነቱ። ይሄኛው ወደቀ፣ ምራቅ ተፋበት። ይሄኛው ቆመ፣ አልገደለውም። ለምንድን ነው ማትገለኝ አለው። መጀመሪያ አለው ለአላህ ብዬ ነበር የምዋጋው ኢኽላስ እና ምራቅ ስተፋብኝ ተናደድኩ አለ። በዚህ ንዴት አንተን ቢገል ለክብሬ ነው እንጂ ለአላህ ብዬ አንተን አልገደልኩም፣ ስራዬ ይበላሻል አለ። አሁን እናንተ ኪታብ እውነት ይሄ አለበት አለ። አዎ ላኢላሃ ኢላላህ ሙሐመድን ረሱሉላህ ዳዕዋታ ያለ ቆንጆ ዳዒ መሆንም እንደዚህ ነው። ለክብራቸው የሚያደርጉት ነገር የለም። ማንኛውም ሙእምን ለራሱ ክብር የሚያደርገው ነገር የለም፣ ለአላህ ብሎ ነው የሚያደርገው። ነቢዩላህ ኢብራሂምን እንውሰድ። ባረከላሁ ፊኩም። ሽማግሌ ነው፣ 70 ዓመቱ ነው። እሳት ነው የሚያመልከው። ነቢዩላህ ኢብራሂም ያውቃል እሳት እንደሚያመልክ። መጣና አሳድረኝ አለው። አንድ ቀን ማታ አላሳድርህም አለው። አንተ እሳት ነው የምታመልከው። ሰውየው ጥሎት ሲሆን አላህ አናገረው ኢብራሂምን አለይሂ ሰላም፣ ኸሊሉላህ አንተ አንድ ቀን ሌሊት አላሳድር ያልከው ባሪያዬ አለው። አላህ እኮ ነው የሚለው ባሪያዬ ይላል፣ ግን ካፍር ነው። ባሪያዬ የኔ ባሪያ ይላል። እኔ 70 ዓመቱ ነው አለ። አመሽለታለሁ፣ አነጋለታለሁ፣ አዘንብለታለሁ፣ አስተነፍሰዋለሁ። ልጅ ሰጣሁት፣ ምስት ሰጣሁት፣ ቤት ሰጣሁት፣ ህይወት ሰጣሁት፣ እንዲህ አረኩለት፣ እንዲህ ንዕማውን ደረደረ። ይሄ በሙሉ እኔ ማደርግለት አለው። ያ ኢብራሂም አውቃለሁ እኮ እሱ እኔን አያመልከኝም አለ። ባጥል ነው ስራው፣ የሚያመልከውም ባጥል ነው አውቃለሁ አለው። ይሄም በሙሉ እንክብካቤ የማደርግለት አንድ ቀን ለእኔ ብሎ ወደ እኔ ተውባ ይመለሳል ብዬ እኔ ከጅላለሁ። አላሁ አክበር። አንተ አንድ ቀን ማታ አላሳድር አልክ? አዎ ሂድና በአንቅልባ ተሸክመኸውና አለው። ሙስሊም ማለት ይሄ ነው። ቀጥታ ወደ ቤቱ ሄደና እዚህ ላይ ውጣ አለዋ። ማ ቅድም የተባረረው ሰውዬ ቤት ነው አሁን የገባው። በተቃራኒው ማን ነው ገቢው? ነቢዩላህ ኢብራሂም አለይሂ ሰላም። እዚህ ላይ ውጣ አለው። ለምን አለው? ፈጣሪ ነው ያዘዘኝ። ምን ብሎ? ያ ያባረርከው ባሪያ ይልሃል። 70 ዓመቱ ነው። እሺ አይን ሰጥቼው፣ ጆሮ ሰጥቼው፣ ምስት ሰጥቼው፣ ልጅ ሰጥቼው፣ አብልቼው፣ አጠጥቼው፣ እስትንፋሴን ሰጥቼው፣ እንዲህ ሰጥቼው ደረደረለታ። ተመስጦ አያዳምጥም። ይሄ ደግሞ እና እኔ ይሄን በሙሉ የማደርግለት አለ አንድ ቀን ተውባ ይመለሳል እኔን ያመልከኛል ብዬ እከጅላለሁ። ተከጃዩ ማን ነው አለ። አንተ ነህ አለዋ። ከጃይ ማን ነው አለ። አላህ ነው አለው ፈጣሪ። እና አንተን አሁን አዘዘህና አንተ እኔን ተሸክመኝ ይዘኝ ልትሄድ ነው አለው። አዎ ወደ ቤት። አዎ እሱ ነው ለእኔ አንተን ያዘዘህ። አዎ ጉድ ምን ክብር ቀራልኝ አለ። ያው ብሎ ይዞ ያኑ ሙሉ ፉል ካፍሩ ተሸክቦት ይዞት መጣ ወደ ቤቱ። ከካ እስልምና ታያለ ጥሩነቷ። ቤት ካመጣው በኋላ ቁጭ ሲያደርገው ኢብራሂም አለው አቤት፣ ሁለተኛ እሳት አላመልክም፣ ከፈጣሪህ ጋር አስተዋውቀኝ። አላሁ አክበር፣ አላሁ አክበር። እስልምና ይሄን ይመስላል። እስልምና ሰው እንደሚያስበው አይደለም። በጉልበት የመጣ ዲን አይደለም። በፍቅር ነው የመጣው። በፍቅር በማባበል ነው የመጣው። በማግባባት ነው የመጣው። መጥፎ እየተሰራብን እኛ ለሰዎች ኸይር እንሰራለን። እና ለማሳጠር ያህል ኢንሻአላሁ ተዓላ ወጣቶቻችን ስደትን አትምረጡ። እንደ ማንኛውም ወጣት አገር አላችሁ። አገራችሁ ላይ መልማት ትችላላችሁ፣ ማልማት ትችላላችሁ። ተስፋ ካልቆረጣችሁ። የሰው አገር ምንም ባርነት ነው። ወንድ ሆነ ወንድ ሲቆጣ፣ ወንድ ሲያዝ ምን ያህል ደስ ይላል። ክብርን ታስነካለህ። እስልምናችንን አታስነኩ። ማንም ጋር አትሄዱ። እዚሁ ቦታ ላይ አላህ ርዝቃችንን እንዲሰጠን እንለምናለን በሉ። ሙስተዒድ ናችሁ? አዎ አላህን ስትለምኑ ለምኑኝ ብሏል እኮ አላህ። አረብ አገር ሄደህ ለምነኝ አለ እንደ ወይስ አሜሪካ ሄድና ለምነኝ አለ? እዚሁ ለምነኝ። አድዑኒ አስተጂብ ለኩም እኒ ቀሪቡን ኡጂቡ ዳዕወተ ዳዒን ኢዛ ደዓን። አንዳንድ ችግሮች ሲገጥሙ ጹማ
ከጾም በኋላ ለምነዋ። ምንድነው የምትፈልገው? ሚስት እፈልጋለሁ፣ ሀብት እፈልጋለሁ፣ አዱኛ እፈልጋለሁ። ፍላጎትን ተናገር ነው እኮ ነገሩ። ያውቃል እኮ ፍላጎታችንን። አላህ ማሟላት አይችልም? ከዚህ ይቀርበናል። ወለቀድ ኸለቅና ልኢንሳን ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። እዚህ ያለ አጠገባችን ያለ አላህን አተን ነው እንዲህ የምንንከራተተው። የሰው አገር ሩቁን እናያለን፣ ቅርቡን አጣን። የቆጡን አውርድ ብላ የብብቷን ጣለች ሆነናል። ስለዚህ ወጣቶቻችን ከእናንተ የምንጠብቀው እዝነትን ነው። ጥሩ ወላጅ ልጆች እንድትሆኑ እኛን እንዳታሳዝኑን ነው ምንከጅለው ምንፈልገው። ዱዓያችንም ይሄው ነው። የእናንተ ከሀገር መውጣት ለእኛ ምንም ጥቅም የለውም። አባቶች በዚህ ነገር ትስማማላችሁ? አባቶችን ነው ቆሚነው ልጆቻችንን አላህ ርዝቃቸው እዚሁ ውስጣቸው፣ እኛንም አላህ እዚሁ ይረዝቀን። አገራችንን አላህ ሰላም ያርግልን። አገራችንን አላህ ሰላም ያርግልን። የታመመው ሁሉ አላህ ይማር። የታመመው ሁሉ አላህ ይማር። መብቱና ነፃነቱን ያጣ ሁሉ አላህ ነፃነታቸውን ይስጣቸው። ጨቋኝና በዳይን አላህ ያንሳ። ከዚህ ምድር ጨቋኝና በዳይ ነው የበዛው፣ አላህ ያንሳ። ልቦና ይስጣቸው። ወገን መሆናቸውን አላህ ያሳውቃቸው። ሁሉም ማች መሆኑን አላህ ያሳውቃቸው። ገዳዮችም ወደ አዳኞች አላህ ይለውጥ። ገዳይ ነው የበዛ፣ ገዳዮችም ወደ አዳኞች አላህ ይለውጥ። መጨረሻችንን አላህ ያሳምርልን። ቢሐቅ ሱብሓነ ረቢክ